ፊትሽን ከመንከባከብሽ በፊት ይህን ማወቅ አለብሽ። ስለዚህ ዛሬ ስለ ቆዳ አይነቶችና የቆዳ እንክብካቤ አይነቶች እናያለን። ይህ ቻናል ስለ ውበት አጠባበቅና ስለ ጸጉር እድገት የምትማሪበት ቻናል ነው። ቆዳችንን መንከባከብ ከመጀመራችን በፊት ይህንን ልናውቅ ይገባል። የቆዳ አይነቶች በ5 ይከፈላሉ። የእናንተ ቆዳ ከየትኛው ነው? በዝርዝር ልንገራችሁ። አንደኛ ኖርማል ስኪን የምንለው ነው። ይህ አይወዛም፣ አይደርቅም፣ አይቆጣም። ይህ ኖርማል ስኪን የምንለው ወይም መደበኛ ቆዳ ነው ማለት ነው። በሁለተኛ ደረጃ ኦይሊ ስኪን ወይም ቅባታማ ቆዳ ይባላል። ይህ ወዛማ ነው። እንዲሁም በፊት ላይ ትላልቅ ነጠብጣብ ልክ እንደ ቡግር ያሉ ምልክቶች ሊኖሩት ይችላሉ። ሶስተኛ ድራይ ስኪን ወይም ደረቅ ስኪን የምንለው ነው። ይህ አብዛኛውን ጊዜ ፊት የመጨምደድ እንዲሁም ፊት ላይ ነጫጭ ነገር ይኖራል። ስለዚህ ይህ ድራይ ስኪን በማለት ወይም ደረቅ ቆዳ በማለት እንለየዋለን። ሴንሲቲቭ ስኪን፣ ይህ በቀላሉ በነገሮች ይቆጣል። አዳዲስ ፕሮዳክት ወይም ፀሐይ በሚያገኘው ሰዓት ቶሎ የመቅላት እንዲሁም ፊታችን የመቆጣት ምልክት ያሳያል። ይህ ሴንሲቲቭ ስኪን ወይም ስሜታዊ ቆዳ ብለን እንለዋለን። በመጨረሻም ኮምቢኔሽን ስኪን፣ ይህ ደግሞ ኮምቢኔሽን ስኪን ማለት የተቀላቀለ የቆዳ አይነት ማለት ነው። ለምሳሌ ግንባር፣ አፍንጫ አካባቢ ወዛማ ሆኖ ጉንጫችን አካባቢ ደረቃማ ከሆነ ይህ ኮምቢኔሽን ስኪን ወይም የተቀላቀለ የቆዳ አይነት እንለዋለን። አሁን የቆዳ አይነቶችን ከለየን፣ አሁን ደግሞ ሞይስቸራይዘር ምን አይነት ሞይስቸራይዘር ከኛ ቆዳ ጋር እንደሚሄድ የማሳያችሁ ይሆናል ማለት ነው።